ሰላም እንደገና በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታ አቀርብላችኋለሁ። ወገኖች እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እግዚአብሔር ስሙ ይባረክ። የእስራኤል ቅዱስ ስሙ ይባረክ። ጌታ ኢየሱስ ስሙ የተባረከ ይሁን። በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ጥናቱስ እንዴት ይዟችኋል? የምሳሌ 30 ያው እንግዲህ እንዳልኳችሁ ምሳሌ 30 ከእናንተ ጋር የማደርገው ሰፊ ጥናት ነው። ይሄ ካሁን በኋላ ከምሳሌ 30 በኋላ መጽሐፍ ቅዱስ እንትን ብዬ አላጠና ወደ እንግሊዘኛው ነው መሄደው። ባለፈው ያልኩትን ላሳስባችሁ ፈልጋለሁ እና ይሄንን ጥናት በደንብ አርጋችሁ እንድትይዙት ነው አሁንም ላሳስባችሁ ወደው። ምሳሌ 30 እስከ ዛሬ የተማርናቸውን ዘፍጥረት ምዕራፍ 1 ምዕራፍ 2 የምድር ልደትና የሰማይ ሰራዊት፣ ዘፍጥረት ምዕራፍ 4 የምዕራፍ 3 የሰይጣን እንትን የወደቀበትና እንዴት እንዳታለላት እግዚአብሔር የገባላት ቃል ያውም ከባድ እሷም ደግሞ የተናገረችው 4 ላይ የሄድን እንደሆነ ባቶመር ካኒቲ ኢሸት አዶናይ ከእግዚአብሔር ሰው አግኝቻለሁ ያለችው ምዕራፍ 5 6ን ምኑ ይጠየቃል ሰፋ አድርገን ያጠናናቸው እስከ ዛሬ ያጠናናቸው በየመጽሐፉ ያለውን ሴብ እንድታረጉ እንድትይዙ መክሬያለሁ። እንግዲህ አንድ ነገር አለ። የሰው ልጆች መጽሐፍ ቅዱስን ማጥናት ትልቅ ስራ ነው። እንግዲህ ቤት ስንሰራ ብዙ ስራ እንሰራለን። በቤት ውስጥ ለሰዎች ለምድራዊ ነገር ስራ ስንሰራ ብዙ ነገር ይጠይቀናል። መንቀሳቀስ፣ መውጣት፣ መውረድ፣ መሮጥ በቃ በሰዓቱ ለመጨረሽ እንጣደፋለን። ብዙ ነገር ይጠይቀናል። ነገር እንዲሁም ደግሞ መጽሐፍ ቅዱስን ማጥናት የሰነፎች ስራ አይደለም። በጣም ከባድ ስራ ነው። እስክሪብቶ መያዝን ያስፈልጋል። ወረቀት ማዘጋጀትን ያስፈልጋል። ቢደክምን ምንም ቢልም ከጥቅስ ወደ ጥቅስ ከቦታ ወደ ቦታ የሚደረገውን ጥናት ተከታትሎ መያዝና ተከታትሎ ማውጣት፣ ማውረድ፣ ማንሰላሰል ያን መጽሐፉ ራሱ ማስቀመጡ ትልቅ እንትን ነው፣ ስራ ነው። ነገር ግን ለምድራዊ እንሰራለን። ለምድራዊ ነገር በሰው ሀገር ተሰደን እንሰራለን። ሌት ተቀን እንወጣለን፣ እንወርዳለን። ለምድራዊ ትምህርት የሰው ልጅ ራሱ እስኪመለጥ ድረስ ያጠናል። ፊዚክስ፣ ኬሚስትሪ፣ ማትስ፣ ባዮሎጂ፣ ዶክትሬት፣ የተለያዩ ፊልዶች ገብቶ የሰው ልጅ ራሱ ጸጉር እስኪመላለጥ ድረስ ያጠናል፣ ስራን ይሰራል፣ ብዙ ነገር አለው። ያው እንዲያ ከሆነ የሰማያዊው ደግሞ እንዲሁ ደግሞ ጥናት ያስፈልገዋል። የሚያሳዝነው ብዙን ጊዜ የምንኖረው በስብከት ስለሆነ ከዛ የወጣን አይደለንም። ስብከት ደግሞ አንድ የመጽሐፍ ቅዱስ ክፍል ይወሰዳል። ከዛ በኋላ ብዙም ጥቅስና ጥቅስ የሚያዋጣው ከዘፍጥረት እስከ ራዕይ የሚሯሯጥበት አንድም ነገር የለውም። እንዲሁ ዝም ብሎ በቃ እዛ በኋላ የሰው ልጆችን ገጠመኞች፣ ተረቶችን፣ ምሳሌዎችን፣ ምናምኖችን አቅርቦ ሰዎችን ማነቃቃት ነው። ያ ነው ስብከት። መጽሐፍ ቅዱስ ጥናት ግን ከዛ ላይ ያደርገዋል። ምክንያቱም መቆፈሪያም ያስፈልጋል። በምንቆፍርበት ጊዜ የእግዚአብሔርን ቃል ብዙ ነገር ነው እንትምንለው። ይደክመናል፣ እንዝላለን፣ ምን እንላለን። ነገር ግን ቃሉን በመናውቅበት ጊዜ፣ ጥበቡ በሚገለጥበት ጊዜ፣ ወደ እግዚአብሔር በመንቀርብበት ጊዜ የእግዚአብሔርን ሞገስና ክብር ለኛም ደግሞ የሰጠውን ተስፋ በመናውቅበት ጊዜ በደስታ እንሞላለን። ምንም ሊወስደው የማይችል ደስታ ይሞላናል። እግዚአብሔርን በማወቃችን፣ ወደ እግዚአብሔርን በመቅረባችን በደስታ ዘይት እንጥለቀለቃለን። በደስታ ባህር ውስጥ እንዋኛለን። ይህ ነው እንግዲህ መጽሐፍ ቅዱስ ጥናት ብዙ ነገር ይጠይቀናል። ውጤቱ ደግሞ በጣም ትልቅ ነው። ለሌላውም መርዳት እንችላለን። ሌላውም ማስተማር እንችላለን። ለሌሎች ብርሃን እንሆናለን። ያም ደግሞ ብዙዎችን ወደ ብርሃን የሚመልሱ እንደ ሰማይ ጸዳል በሰማይ ያበራሉ ተብሎ የተባለው እንኳን ይጠብቀናል ወደፊት። ለምድራዊ ሰው ግን ያ ብዙ እንትን የለውም። ምድራዊ የሆነ ሰው ዛሬ እንስራ እንብላ ነገ ማሽነን ነው። ክርስቲያኑም ቢሆን ብዙ ምድራዊ ክርስቲያን ማለት ምድራዊ የሆነ አለ ማለት አስተሳሰቡ ምድራዊ የሆነ
በምድራዊ ነገር ብቻ የሚረካ በምድራዊ ነገር ብቻ እንዲሆንለት የሚፈልግ መኪና አውሮፕላን ቤት ምኑ እንዲሞላለት የሚፈልግ በዚህ ምድር ለዘላለም የሚኖር የሚመስለው ብዙ ክርስቲያን አለ። ያ አሳዛኝ ሁኔታ ነው። ያ አሳዛኝ ገጠመኝ ነው። ምክንያቱም ከዚህ ምድር ውስጥ የምንወስደው አንዳች ነገር የለንም። ምድርንም ጥለናት እንሄዳለን። ባዶአችን እንደመጣን ባዶአችን እንሄዳለን። ክርስቶስ ከሌለን ራቁታችን እንሄዳለን። ክርስቶስ ካለን ደግሞ ጌታ ኢየሱስ ካለን እርሱን ለብሰን በክብር ወደ ላይ እንሄዳለን። ስለዚህ ይህ ጥናት ማሳስበው ምንድነው? ጥናቱ ያደክማል። ጥናቱ ጊዜን ይፈልጋል። ብዙዎች ለምንድነው የእንትኑ ማያጠኑት? ብዙ ወገኖች የሚጠሉት ይህን ጥናት ለምንድነው? ኧረ እባክህ ዝም ብሎ አንዴ ዘፍጥረት አንዴ ራእይ አንዴ ኢሳይያስ አንዴ ምን አይነት መቀባጠር ነው የሚሉት። ሁሉ ነገር መቀባጠር ነው የሚሆንባቸው። ምንድነው የሰውዬ አንዴ ኢሳይያስ አንዴ አንዴም እንደ ሰባኪዎች አንድ ቦታ ላይ ቁጭ ብሎ ፈላጊ ይሄ ነው ብሎ አይልም እንዴ? ዝም ብሎ ለምንድነው ጥቅስ በጥቅስ የሚለው? ለምንድነው እንግሊዘኛ ይሄዳል አንዳንዴ፣ ዕብራይስጥ ይሄዳል አንዳንዴ፣ ግሪክ ይሄዳል እንዴ? ይሄ ምን የዞረበት ነው የሚላል። አውቃለሁ። ሆኖም ግን ያ ሁሉም የሆነው ወደ እግዚአብሔር ጥበብ ለመድረስ ወደ ሙላቱ ለመድረስ በእውቀቱ በበረከቱ በቸርነቱ በበጎነቱ ለመሞላትና እግዚአብሔርን ወደ ማወቅ ወደ ከበረ ሐሳብ ለማድረስ ነው። ይሄን ሁሉ ማረጉ። ገናም ደግሞ ቆፍራለሁ። መቆፈሪያ ኢየሱስ ጌታ ነው። ገና ብዙ ቆፍራለሁ። ላበሾች ለኢትዮጵያኖች እንግዲህ ብዙ ነገር 7 ዓመት በዚህ እንትን ብያለሁ። እግዚአብሔር ስሙ ይባረክ። ብዙዎች በቃሉ ተጥናንተዋል። ብዙዎች የእግዚአብሔርን ቃል ዕውቀት ምን እንደሆነ እያደኑ በየጊዜው አንድ ሳምንት እንኳን ሚሳረግ ይደውላሉ፣ ኢሜል ያረጋሉ፣ ቴክስት ያረጋሉ። ለምንድነው ምነው ይሄ ጥናት የቀረው ይላሉ። ይከታተላል። እንደዚህም ይከታተሉ ደስ የሚሉ የእግዚአብሔርን በረከት የሚፈልጉ ቃሉን የሚጣፍጣቸው አሉ። ለነሱም ደግሞ ብዙ ተጠቅመዋል። ገናም ደግሞ እግዚአብሔር ይጠቅማቸዋል። ከእንግዲህ ደግሞ እኔ ደግሞ በበለጠው ወደ ሌላ ቋንቋ ደግሞ የሚችሉት ደግሞ ወደ ሌላ ቋንቋ መሄድ ያስፈልጋል። ምክንያቱም የተላክንበትን ዓላማ ማወቅ ነው። የተላኩትኝ እግዚአብሔር ኢየሱስ ክርስቶስ ሂዱ ተናገሩ ያለው ለቤት መጀመሪያ ከቤታችን ይጀምራል። መጀመሪያ በኢየሩሳሌም ከዛ በሰማሪያ ከዛ በምድር ዳርቻ ነው ይሄዳል። በኢየሩሳሌም ብቻ ላይ አይቀርም። እንደዛ ነው የታዘዘው። ስለዚህ ለኢትዮጵያን ብዙ ደርሷል። እግዚአብሔር ስሙ ይባረክ። ወደፊት ደግሞ እንግዲህ አንዳንድ ትምህርቶችን በማዘጋጀት አልፎ እንትንላለሁ። ግን ምሳሌ 30 ግን አሁን ምሳሌ 30 ምዕራፍ 30 ቁጥር 8 እና 7 እና 8 ደርሰን እዛ ላይ 18ኛ ክፍል 18 ትምህርት ክፍል ደርሷል እና ረጅም ነው። አሁን እስከ መጨረሻው ሰነድ ብዙ ነው። ስለዚህ ከዚህ የበለጠ ምንም እንትን የሚያሰኘው ነገር ምሳሌ 30 እና ዘፍጥረትን ሕዝቅኤል 1 ሕዝቅኤል 47 ሕዝቅኤል 48 ያጠናነውን የያዘ ሰው መጽሐፍ ቅዱስን መረዳት አይከብደው። በቃ ከዛ በኋላ እግዚአብሔርን መፈለግ ነው። እግዚአብሔርን እንዲያስተምረው እየጸለየ በዛ መንፈስ በዛ መልኩ ወደፊት ማጥናት ይችላል እና ይህ ትልቅ ነገር ነው። እግዚአብሔር ስሙ የተባረከ ይሁን። ወደ ጥናታችን እንሄዳለን። ይህ ሳምንታዊው የመጽሐፍ ቅዱስ ጥናት ክፍለ ጊዜ ነው። መጽሐፈ መክብብ ነው። መጽሐፈ ምሳሌ ምዕራፍ 30 ባለፈው የጀመርነውን እንሄዳለን። ዛሬ የምናደርገው ፓርት 19 ክፍል 19 እና 20 ነው። እንግዲህ ባለፈው የጀመርነው ከንቱነትና ሐሰተኝነትን ከኔ አረቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። ይህ ሁለተኛው ክፍል ነው። ባለፈው የጀመርነው ያለፈውን ጨርሰናል። ይህ ግን ሁለተኛው ክፍል ነው እና በአጠቃላይ ምሳሌ 30 ብዙ ነገር የምናርምርበት የአጉር ጸሎት የአጉር እግዚአብሔር ጋር የሚያደርገው ትግል መሆኑን ተመልክተናል እና ቁጥር 6 እና 7 እና 8 አንብቤ ጸልየን እንትንላለሁ። ሁለትን ነገር ካንተ ሻለው ሳልሞትም አትከልክለኝ፣ ከንቱነትና ሐሰተኝነትን ከኔ አርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። እንጸልይ። እግዚአብሔር አምላካችን አባታችን እረኛ ጠባቂያችን
እናመሰግናለን ስለ ምሕረት ስለ ቸርነት ስለ በጎነት ስለ ፍቅር ስለ ርህራሄ እናመሰግናለን ስምህ የተባረከ ይሁን ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ አፍህን ክፈት ሞላዋለሁ ያልክ አንተ ነህ አሁንም አፋችንን እንከፍታለን ወደ አንተ እንመኛለን ወደ አንተ እንጮሃለን እግዚአብሔር አምላክ ሆይ የተደበቀውን ጥበብን የተደበቀውን ምስጢርን የተደበቀውን ለልጆች ያዘጋጀውን እግዚአብሔር አምላክ ሆይ እንድታበላን በክርስቶስ ኢየሱስ ስም ጸልያለሁ በናዝሬቱ በኢየሱስ ስም መንፈሳዊ አይኖቻችን ገልጠ ከፍተ የተደበቀውን ዕውቀት የተደበቀውን ጥበብ ለሴቶችና ለወንዶች ልጆች በዓለም ዙሪያ ላሉ እግዚአብሔር ሆይ እንድታስተምረን እጸልያለሁ ክብር በሰማይና በምድር ላንተ ይሁን በናዝሬቱ በጌታ በኢየሱስ ስም አሜን አሜን ስለዚህ ምንድነው ነው ዋናው ቁም ነገር ምንድነው የሚለው ስለሆነ ወደዛ ጉዳይ እንሄዳለን ምንድነው እግዚአብሔር የሚያስተምረው ባጉር በወንድማችን ባጉር አልፎ እኛንን እንድንማር እግዚአብሔር የሚፈልገው ነገር አለ ወይ ከመጀመሪያው እስካሁን ድረስ ብዙ ነገር እንዳለ ብዙ ነገር እንደተማርን እናውቃለን ዛሬ ደግሞ ቁጥር 8ን እንጀምራለን ከንቱነትና ሐሰተኝነትን ከኔ አረቃቸው ድህነትና ባለጠግነትን አትስጠኝ ነገር ግን የሚያስፈልገኝን እንጀራ ስጠኝ ይህ በጣም ትልቅ ነገር ነው ከንቱነትና ሐሰተኝነት ከኔ አረቃቸው ድህነትና ባለጠግነትን አትስጠኝ ነገር ግን የሚያስፈልገኝን እንጀራ ስጠኝ ይላል እንግዲህ እዚህ ላይ I think አዘጠኝንም እዛው ጋር አብሬ በዛው ይሻለኛል እንዳልጠግብ እንዳልከድህም እግዚአብሔር ማን ነው እንዳልል ድሃም እንዳልሆን እንዳልሰርቅ በአምላኬም ስም በሐሰት እንዳልምል እያለ ይናገራል እንዳልሰልብህ በደለኛም እንዳትሆን ባሪያ ኦኬ ኖ እስከዚህ ያለውና ያለን እስከ 9 ያለውን ስለዚህ አሁንም ዛሬ አጉር የተጠቀመባቸውን 2 እና 3 ቃላት የተመጀመሪያውን ክፍል ወስደን እናያለን ምንድነው የሚናገረው ከንቱነትና ሐሰተኝነትን ከኔ አረቃቸው ድህነትና ባለጠግነትን አትስጠኝ ነገር ግን የሚያስፈልገኝን እንጀራ ስጠኝ አሁን ምንድነው በምሳሌ 30 ላይ አንደኛ የተጠቀመባቸው ቃላት ምን አይነት ቃላቶች ናቸው በጣም ከባድ አሁን ብዙውን ጊዜ ነው መጽሐፍ ቅዱስ ትርጉም ቀሎ ለትውልዱ ለምናምን ሲባል እንደዚህ አይነት ውበት ያለውን እንትን ያሳጠዋል ቃሉን ስንመረምረው ቃሉን ስንፈትሸው በመጽሐፍ ቅዱስ ውስጥ ያለውን እንትን ስንል ራሱ የተጠቀመበት ቃል እግዚአብሔር በዛ ውስጥ በአጉር አፍ ውስጥ ያስቀመጠው ቃል ራሱ ምን ያህል ዋጋ እንዳለው በጣም ትልቅ ነው በቃ የተሸፈነ ብዙ እንትን የተሸፈነ ውስጥ የተጠራቀመ ብዙ ክብር ያለው ቃል እና ቃሎችን ለዚህ ነው ቃሎችን እየመረመርን በበለጠ እንድናውቅና መጽሐፍ ቅዱስ ላይ ያለው ምንድነው የሚለው ቃላቶችን በመመርመር ጠለቅ ብለን በቃላት ደረጃ ሐሳቡን ለመረዳት ምን ሞክረው ባለፈውም ሳደርገው የነበረው ይሄ ነው ያከብዳል ያደክማል በርግጥ ግን ነገር ግን ግዴታችን ነው መስራት በዚህ መልክ መሄዱ እውነተኛ ነው ይሄ በዚህ ማወቅ አለብን እግዚአብሔርን በዚህ ደረጃ ማወቅ አለብን ስለዚህ ከንቱነትና ሐሰተኝነትን ከኔ አረቃቸው በመጀመሪያ እነዚህን 2 ነገር ነው የምፈልገው ሳልሞት ከኔ ባለፈው ያየነው ሳልሞት ከኔ በህይወት ዘመኔ የምፈልገው ነገር እነዚህን ነገሮች ከኔ አረቃቸው ምን ከንቱነትና ሐሰተኝነትን ከኔ አረቃቸው ሌላስ ሁለተኛው ምንድነው ከንቱነትና ሐሰተኝነት ጓደኞች ናቸው አንድ ላይ አረጋቸው አጉር ሲናገረው ከንቱነትና ሐሰተኝነት አንድ ናቸው በቃ አንድ አካል ናቸው ከኔ አረቃቸው ድህነትና ባለጠግነት የድህነትና የባለጠግነት ጉዳይም እንደዚሁ ነው አትስጠኝ ነገር ግን የሚያስፈልገኝን እንጀራ ስጠኝ 2 ናቸው ነገሮች ያላቸው እነዚህ በእነዚህ ዙሪያ ነው ስለዚህ ምንድነው አጉር የሚናገረው ለመጀመሪያ ከንቱነትና ሐሰተኝነት የሚለውን 2ቱን እናያለን እንግዲህ ምንድነው የሚለው ሻv በዲቫር ካዛብ harhik mimeni rosh vaosher altitenli hatrifeni lachem huki ምንድነው የሚለው ሻv ዲቫር ካዛብ
ከንቱነትንና ሐሰት ዲባር ካዛ ማለት የሐሰተኝነትን ቃል የከንቱነትን የሐሰተኝነትን ነገርና ከንቱነትን እነዚህንን ከኔ እንድታረቃቸው እፈልጋለሁ። የመጀመሪያው ሻብ የሚለው ቃል 53 ጊዜ በመጽሐፍ ቅዱስ ተገልጿል። በ53 ቦታ ላይ እናገኘዋለን። 53ን ማየት እንችላለን? ሆሮ አባይንን በዋና ማለት ነው አንችልም። ነገር ግን አልፎ በመጽሐፍ ቅዱስ እንዴት እግዚአብሔር ይህንን ቃል እንደተጠቀመበት አጉር አፍ ውስጥ ያስቀመጠውን ከንቱነት መጽሐፍ ቅዱስ ላይ እግዚአብሔር እንዴት እንደተጠቀመበት እናያለን። ስለዚህ ይህ ትርጉሙን እናያለን። መጀመሪያ ምንድነው ሻቭ ማለት ምን ማለት ነው? በእንግሊዝ ከእንግሊዘኛ ዲክሽነሪ ያለውን ትርጉሙ ወስጄ ነግራችኋለሁ። ኤምፕቲነስ ባዶነት፣ ቫኒቲ ከንቱነት፣ ፎልስሁድ ሐሰተኝነት። አያችሁ ይህ ቃል የተጨመቀ ነው። 53 ቦታ ላይ በተገለጠበት ቦታ ሻቭ የሚለው ቃል 53 ቦታ ላይ በተገለጠበት ቦታ ሰፊ ትርጉም ያለው ሰፊ ሐሳብ ያለው ብዙ ነገር አብርቶ ያሳየናል። ስለዚህ ኤምፕቲነስ ባዶነት፣ ቫኒቲ ከንቱነት፣ ፎልስሁድ ሐሰተኝነት፣ ኤምፕቲነስ ነቲንግነስ ከንቱ ባዶነት፣ ቫኒቲ ያው ደግሞ ያመጣዋል። ኤምፕቲነስ ኦፍ ስፒች በንግግር ከንቱ ንግግር ምንድነው? ተነግሮ የተነገረው ንግግር ሲመረመር ውስጡ ሲታይ ባዶ የሆነ ማለት ኦፍ ስፒች ላይንግ ሐሰትን የተሞላ ንግግሩ ሁሉ ሲፈተሽ ላይንግ ሐሰትን የተሞላ ሐሰት በሐሰት ላይ መሰረቱ ያደረገ የተሰራ ቤት በሐሰት ፋውንዴሽን መሰረት ላይ የተሰራ worthlessness of conduct ባህሪውም ደግሞ የከንቱነት ባህሪ ዋጋ ቢስ ባህሪው ዋጋ የሌለው የአንድ ሰው ኮንዳክቱ ባህሪው አድራጎቱ ዋጋ የሌለው ከንቱ የሆነ ባዶ የሆነ ስለዚህ እንግዲህ ኤምፕቲነስ ቫኒቲ ፎልስሁድ ከንቱነት ባዶነት ሐሰተኝነት እነዚህ ቃላቶች በሻቭ በሚለው አጉር የተጠቀመው ቃል እግዚአብሔር ባጉር አልፎ የተጠቀመበት ቃል ቀላል ቃል እንዳይደለ እንመለከታለን። ለዚህ ነው ሰፋ አድርገን እናየዋለን እንመረምረዋለን። ለምንድነው ይህን ቃል አጉር የተጠቀመው ከምንድነው የሚለው እና አንድ ቦታ መዝሙረ ዳዊት 31 ቁጥር 6 ላይ ወስዳችኋለሁ። መዝሙረ ዳዊት 31 ቁጥር 6 ላይ ምን ይላል? ከንቱ ምናምንቴነትን የጠበቁትን ጠላህ፣ እኔ ግን በእግዚአብሔር ታመንኩ። ከንቱ ምናምንቴነትን የጠበቁትን ጠላህ። ማን ነው ይሄን የጠላ? የሆቫ እግዚአብሔር ይሄንን ይጠላል። እኔ ግን በእግዚአብሔር ታመንኩ። ከንቱነትን ምናምንቴነትን ባዶነትን አስወግጄ እኔ ግን መታመኛዬ መሰረቴን እግዚአብሔር አደረኩ ይላል። I have hated them that regard lying ውሸትን vanities ከንቱነትን but I trust in the Lord በእግዚአብሔር በጌታ በየሆቫ ግን አመንኩኝ። በየሆቫ ታመንኩ። በሱ እምነቴን በእሱ ላይ አደረኩ። መታመኛዬ ማን ነው? የሆቫ ነው። ሳነቲ ምን ይላል? ሳነቲሃ ሾምሪም ሳነቲሃ ሾምሪም ሀበል ሻብ የሚጠብቁትን ሀብሌ የከንቱነት ቃል የባዶነት ከንቱነትን የሚጠብቁትን ሁሉ ጠልቻቸዋለሁ። የባዶነት ከንቱነትን ይዘው አይላቀቁም። ከንቱነት ወርሷቸዋል በህይወታቸው ሁሉ። ሾሜር ምንድነው? መጠበቅ ነው። ሾሜር አዶናይ ምንድነው የሚለው? ሾምሬኒ የሆቫ ጠብቀኝ
እግዚአብሔር ሆይ ሾምረኒ ስለ ሾሜር ተምረና ብዙ ጊዜ ምክንያቱም የሳምራዊት ሴት ስንማር ሳምራዊት ማለት ሾምረኒት ማለት ትርጉሙ ምንድነው ሰፋ አድርገን ተምረና ስለዚህ መጠበቅ ማለት ነው ሐሰትን ክፋትን ከንቱነትን በጉያቸው አድርገው ለሚጠብቁ እነሱን ጠልቻቸዋለሁ ነው የሚለው ዳዊት እነዚህን ጠልቻቸዋለሁ አይላቀቁም ስራቸው ምንድነው በከንቱነትና በሐሰተኝነት ባህር ውስጥ መዋኘት ነው ያነ ነው እነዚህን ግን ጠላቸዋለሁ በአኒ ኤልየሆቫ ባታክቲ በየሆቫ ግን ታምኛለሁ በየሆቫ እኔ ግን በየሆቫ ታምኛለሁ ብሎ እዚህ ላይ ይጠቀምባቸዋል እነዚህን ቃላቶች ከንቱነትና ባዶነት ከንቱነት እነዚህን እጠላለሁ ይላል መዝሙረ ዳዊት ይህ የእግዚአብሔር ሰው መሰረታዊ ባህሪ የእግዚአብሔር ሰው ከንቱ የሆነውን ሐሰት የሆነውን ከዛ መለየት አለበት ሌላው እንግዲህ በከንቱነት ዙሪያ ስንሄድ ምናጠናው መጽሐፈ መክብብ ነው መጽሐፈ መክብብ ምን ይለናል በኢየሩሳሌም የነገሰ የሰባኪ የዳዊት ልጅ ቃል ሰባኪው ከንቱ የከንቱ ሁሉ ከንቱ ነው ይላል ምን ይላል ሰባኪው ከንቱ የከንቱ ሁሉ ከንቱ ነው እንዴ ከንቱ የከንቱ ሁሉ ከንቱ ነው ይላል ከንቱ ሁሉ ከንቱ ነው ይላል አያችሁ ይህ በጣም ለምንድን ነው እግዚአብሔር ይህን ቃል ደግሞ 5 ጊዜ የሚጠቀምበት 5 ጊዜ ሀበል ሀባሊም ሀኮል ሀበል ይላል ሁሉም በቃ 5 ጊዜ ነው የሚጠቀመው ዕብራይስጡን ያየን እንደው ለምንድን ነው የት ነው ይሄ እንደዚህ የሚሆነው የት ነው ይሄ የሚሆነው ለምንድን ነው እግዚአብሔር እንደዚህ አይነት ቃላትን የሚጠቀመው ለምንስ የትስ ቦታ ነው ይህ ከንቱነት ያለው ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድነው ከፀሐይ በታች ሁሉ ነገር ከንቱ የከንቱ ሁሉ ከንቱ ነው ይላል አሁን እዚህ ላይ ትልቅ ነገር ነው የሚያስተምረን ስለ ከንቱነት ይሄንን ነው የጠላው ማን ነው አጉል በነፍሱ የጠላው አጉል በነፍሱ በጣም የጠላው ነገር ቢኖር ይሄ ነው የከንቱ ነው ስለዚህ ከፀሐይ በታች ይላል ሰለሞን እግዚአብሔር በዛ አሳለፈው በኃጢያት በእርክሰት በመናምን እንዲያልፍ አረገው ባለፈበት ጊዜ የተማረው ምንድነው ከፀሐይ በታች ሁሉ ነገር ከንቱ እንደሆነ ከፀሐይ በታች የሰው ድካሙ ምንድነው ሰው በሚደክምበት ድካም ሰው በመድር ላይ ቢወጣ ቢወርድ ቢያገኝ ቢበላ ቢያጣ ቢሰቃይ ሁሉ ነገር ቢሆንበት በሆነው ነገር ሁሉ ቢያልፍ ሁሉ ነገር ከንቱ ነው ከፀሐይ በላይ የመጣ ያስፈልገዋል ከፀሐይ በላይ የሆነ አንድ ያስፈልገዋል ሃይማኖት አለ ብዙ ሃይማኖት አለ ሃይማኖቱን ሁሉ ተመልከቱት ከንቱ ነው ስርዓትና ወግ አለ ከንቱ ነው ትምህርት ዕውቀት በገንዘብ በረከት ምናምን ሁሉ ከንቱ ነው ባል ሚስት ሁሉ ምናምን ሁሉ ከንቱ ነው ምንም ነገር መጨረሻው ከንቱ ነው ወደ መጨረሻው ይህ ትልቅ የእግዚአብሔር ቃል ነው በጣም እግዚአብሔር እንድናውቀውና አበክረን እንድንከተለው የሚፈልገው ይህ ትልቅ ነገር ነው ይህ ሁሉ ነገር ከንቱ መሆኑን መገንዘብ የግዳችን ነው ከፀሐይ በታች በሚኖርበት የሰው ልጅ በሚደክምበት በሰው ልጅ በአጠቃላይ የአዳም ዘር ጨረቃም ላይ ይውጣ ምድርም ላይ ይውጣ ይኑር ቆፍሮም ወደ ታች ይግባ ከአንደር ዘሳን ከፀሐይ በታች ሁሉ ነገር ከንቱ ነው አዲስ ነገር የለም ይላል ከፀሐይ በታች ምንም አዲስ ነገር የለም አራስ ምን ይላሉ እነዚህን መቼም መጽሐፍ ቅዱስ የሚኮንኑ ይሄ ከኋላ የወደቀ መጽሐፍ ነው አዲስ ነገር የለም ይላል እንዴ አውሮፕላን አለ በሱ ዘመን አልነበረም መርከብ አለ በርሱ ዘመን ይሄን ያህል አልነበረም ሬዲዮ አለ ቴሌቪዥን አለ መሳሪያ አለ ሁሉ ነገር አለ ጨረቃ ላይ እንወጣለን ብዙ ነገር አለ ግን ከዛም አይበታች አዲስ ነገር የለም ይላል እንዴ ምን አይነት ነው
እንግዲህ ትልቁ እግዚአብሔር እኔን እንትን የሚለኝ ከነዚህ ካውሬዎች ጋር ነው አብሬ የምውለው። የአውሬዎችን ቋንቋ ስሰማ ነው ቀበሮዎች፣ ተኩላዎች፣ ምኖች የሚናገሩትን ሃይማኖተኞች፣ ሙስሊሞች፣ ህንዶች፣ ሌሎችም የሚሉትን ሁሉንም ስሰማ ነው የምውለው። እግዚአብሔር አስተምሮኛል በቋንቋውም በእንግሊዘኛውም ማለት ነው። እና ይሄን ነው ስሰማ የምውለው። አው ይጽፋሉ ግጥም አድርገው ሙልጭ አድርገው ይሄ የወደቀ መጽሐፍ አይደለም። እኔ ደግሞ ነግረዋለሁ ምንም አዲስ ነገር የለም። በሰው ነፍስ ውስጥ ነው እግዚአብሔር የሚያወራው ስለ ሰው ነፍስ እንጂ ስለ መኪና፣ ስለ አውሮፕላን፣ ስለ ክሬዲት ካርድ፣ ስለ ሬዲዮ፣ ስለ ምናምን አይደለም። ያው ሰው ውስጡ ባዶ ነው። በምድር ላይ እያለ ሰካራም የሆነው ጨረቃ ላይ ሄዶ ሰከረ። ሄዶ ጨረቃ ላይ ሄዶ አርፎ ሰክረው ነው አይደለ ብዙ አደጋ ደርሰው ነበር በራሳቸው በቦታው። ከዛ በኋላ ህግ ወጣ። ለምንድን ነው? ትክክል አይደለም። ጨረቃ ላይ ሄደ መጠጡን ይዞ ሄዶ ሰከረ። ምድር ላይ ያለው ሰካራም ጨረቃም ላይ ቢወጣ ሰካራም ነው፣ ከንቱ ነው። ደቂቃው